ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾች ሐምሌ 23 2018 አመሻሽ ላይ እንገኛለን። ክቡራን አድማጭ ተመልካቾች ከመልሕቅ ልሳን አማራ ሚዲያም በርካታ አበይት ጉዳዮችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜም አብራችሁን ቆዩም። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር 52ኛ ክፍለ ጦር አንደኛ ሬጅመንት ባብየው ማሩ ሻምበል የተሰየመው በጠላት ላይ ከፍተኛ ጉዳትን ማድረሱ ታውቋል። ትላንት ሐምሌ 22 2018 በማዕከላዊ ጎንደር ዞን ላይ አርማጭሆ ወረዳ አይነት ውሃ ቀበሌ ልዩ ጎጥ ላይ ጎድጓዴት ከሚባል ቦታ ጥምር የጠላት ኃይል ላይ ከፍተኛ ኪሳራ እንዲደርስበት ተደርጓል። ከጠዋቱ 1 ሰዓት ተኩል ላይ የተጀመረው ውጊያም እስከ ምሽቱ 1 ሰዓት ተኩል የቆየ ሲሆን በስልጣን ጥመኝነት የናወዘው የአብይ አህመድ ወንበር አስጠባቂ ሰራዊትም ከክረምቱ ጋር ተያይዞ በድንጋጤም ከላይ ከታች ሲናውዝ የሚውለው የሚይዘው የሚጨብጠውን ያጣው ሁልጊዜም ሞቱን በመናፈቅ ላይ የሚገኘው በጠያይሞቹ አልሞ ተኳሾችም እስከ ወዲያኛው ሲሸኝ ውሏል። በነበረው አውደ ውጊያም ከ20 በላይ የተገደለ ሲሆን ከ6 በላይ ጸረ ሽምቅ ነበረ ተብሏል። ከ16 በላይ የጥምር ኃይሉ ደግሞ ቀላልና ከባድ የአካል ጉዳት ደርሶበታል። አንድ 40 ጎራሽ ክላሽንኮቭ 4 የነፍስ ወከፍ ክላሽና ልዩ ልዩ ተተኳሾች ተማርከዋል። በአጠቃላይ በአርበኛ ማሩ ኪዲ የሚመራው ባብየው ማሩ የሻምበል ጠላት ላይ ከፍተኛ ኪሳራ ስላደረሰበትም ወደ ትክል ድንጋይ እግሬ አውጭኝ ብሎ እንዲፈረጥጥ አድርጎታል። ምከረው እምቢ ካለ መከራ ይምከረው እንደሚባለው አይደፍሬዎቹ የአፋብን ቴዎድሮስ እዝ 201ኛ ኮር የ74ኛ ክፍለ ጦር አረንዛው ጎንቻ ሻለቃ አናብስቶችም ጎንቻ ሲሶነሴ ወረዳም ትግዳር ጨሞና ቡዛ ንዑስ ከተሞች ከትሞ የነበረውን ሚሊሻና ፖሊስ ለወሬ ነጋሪ ሳያስቀሩ ከሌሊቱ 11 ሰዓት ላይ በመግባት እስከ ወዲያኛው አሰናብተዋቸዋል። በአውደ ውጊያው ለቁጥር አዳጋች በሆነ መልኩም የጠላት አስክሬን በየቦታው የተዝረከረከ ሲሆን ከሞት የተረፉ ከ27 በላይ ቁስለኛም ባህር ዳርና ሞጣም ሪፈር ሆስፒታል ተጨናንቆ ይገኛል የተባለው ከ14 በላይ ክላሽ 4 አብራራው 1 ሰሜን ክላሽም 2 ኤፍ1 ቦምብ 4 ካዝና ጥይትም 1 የወገብ ትጥቅ ተማርኳል። 6ኛ እዝ 10ኛ ክፍለ ጦር ቃኝና መሐንዲስ ብሬን ተኳሽ የሆነው ስማቸው ቃኛው ባለ ሀዲድ ብሬኑን ይዞ 206ኛ ኮር 14ኛ ክፍለ ጦርን ተቀላቅሏል። ጅባራ ብርሃኑ ጥላሁን የምስራቅ ጎጃም ፋኖን ሽፍት አድርገነዋል ባለ በማግስቱም ከሚመራው 6ኛ እዝ 10ኛ ክፍለ ጦር ብሬን የታጠቀው ወታደር ከደብረ ማርቆስ ከተማ በመውጣት 206ኛ ኮር 14ኛ ክፍለ ጦር ጅበላሙ ተራሻለ ቃን ተቀላቅሏል። የአገዛዙን ኃይል ስቦ ማስከዳት በርካታ ትጥቆችን የታጠቀው ጅበላሙ ተራሻ ለቃም ስርዓቱን ለቀው የወገንን ኃይል ለሚቀላቀሉ የሰራዊት አባላትም ልዩ ድጋፍና ክትትል ማድረጉም ተጠናክሮ የሚቀጥል እንደሆነ ታውቋል። የፋኖ ኃይሎች ወደ ከተሞች በሚገቡበት ወቅት የህዝብንና የግለሰቦችን ንብረት እንዲጠብቁም ጥብቅ መመሪያ ተላልፏል። የአማራ ፋኖ ብሔራዊ ንቅናቄም የምኒልክ እዝ ሰብሳቢ ፊት አውራሪ ድርሳን ብርሃኔም የፋኖ አባላትና አመራሮች ወደ ማናቸውም ከተሞች በሚገቡበትና በሚንቀሳቀሱበት ወቅት በህዝብ ተቋማትና በግለሰቦች ንብረት ላይ ምንም አይነት ጉዳት እንዳያደርሱ የሚያዝ ጥብቅ ወታደራዊና ድርጅታዊ መመሪያ ማስተላለፋቸውን ገልጸዋል። ፊት አውራሪ ድርሳን ብርሃኔ በሰጡት መመሪያ እኛ ለህዝብ እንጂ ለገንዘብ ወይንም ለንብረት አልወጣንም። በመሆኑም ወደ ከተማ በሚገባበት ወቅት የህዝብን ሰላምና ደህንነት ንብረት መጠበቅ የመጀመሪያውና ቀዳሚው ኃላፊነታችን ሊሆን ይገባል ሲሉ አሳስበዋል። ይህንን ድርጅታዊ ትዕዛዝና መመሪያ አሳልፎ በሚገኝና ጥሰት በሚፈጽም ማንኛውም አካል ላይ ተቋሙ ከባድ እርምጃ እንደሚወስድበት አጥብቀው አስጠንቅቀዋል። በተጨማሪም ይፋ የተደረገው መመሪያም በማንኛውም ሁኔታና አጋጣሚ በበቀል ስሜት ተነሳስቶም ግለሰቦችን ማንገላታትና ማሰቃየት ፈጽሞ የተከለከለ መሆኑን የሚያስገነዝብ ሲሆን በፖለቲካ እምነት፣ በብሔር ወይንም በሃይማኖት ልዩነት ምክንያትም ዜጎችን ማግለል፣ ማሸማቀቅ ወይንም ማስጨነቅ በምንም አይነት መስፈርት እንደማይፈቀድ አብራርተዋል። አክሎም የሚሊሻ ነው ወይንም የሆነ ባለስልጣን ነው በሚል ሽፋንና ሰበብ የማንኛውንም ግለሰብ ወይንም ተቋም ንብረት መውረስ፣ መዝረፍ ወይንም ማውደም በጥብቅ የተከለከለ መሆኑን አስገንዝቧል።
የምስራቅ እዝ አዛዥ ጀነራል መሐመድ ተሰማም በአዊ ብሔረሰብ አስተዳደር ዞን ከአመራሮች ጋር ባደረጉት ስብሰባ የፋኖ ኃይሎች ተስፋ ቆርጠዋል፣ ቆሞ መዋጋት አይችሉም ሲሉ የተናገሩት ንግግር በአውደ ውጊያ የደረሰባቸውን ከባድ ሽንፈት ለመሸፋፈን የተደረገ የሐሰት ፕሮፓጋንዳና ድንፋታ መሆኑን የፋኖ ኃይሎች አስተባብለዋል። ጀነራሉ በስብሰባው ላይ የፋኖ እቅድ እንደ ጉም ተኗል በማለት የገለጹት ቢሆንም በወቅቱ በመሬት ላይ ያለው እውነታ ግን ሰራዊቱ በየግንባሩ ከፍተኛ ሰብአዊና ቁሳዊ ኪሳራን አስተናግዶ ማፈግፈጉንና የአፋብን ኃይሎች በተለያዩ ቀጠናዎች መብረቃዊ ማጥቃት በማካሄድ ስልታዊ የበላይነት መያዛቸው ነው። በአካባቢው የሚንቀሳቀሰው የፋኖ ኮር ሚዲያና ኮሚኒኬሽን ክፍል እንደገለጸው የአገዛዙ ከፍተኛ መኮንኖች በስብሰባዎችና በማህበራዊ ሚዲያ የሚያሰራጩት ድል አድርገናል የሚል ወሬም በፋኖ አርበኞች የተቀናጀ ማጥቃት የደረሰባቸውን ውድቀት በሐሰት ትርክት ለማካካስ የሚደረግ የደከመ ሙከራ ነው ብሏል። በተጨማሪም ጀነራሉ በዞኑ ተነጻጻሪ ሰላም ሰፍኗል ማለታቸውን ያስተባበሉት ምንጮቹም ህዝቡና የፋኖ ሰራዊት የአገዛዙን የሐሰት ወሬ ጠንቅቀው እንደሚያውቁና የፋኖ ኃይሎች በፈለጉት ቦታና ጊዜ ገብተው ወታደራዊ ግዳጃቸውን የመፈጸም ሙሉ አቅም እንዳላቸው ገልጸዋል። ሚኒስትሮች ምክር ቤት አዘጋጅቶ ለፌዴሬሽን ምክር ቤት ባቀረበው አዲስ የታክስ ፕሮፖዛል መሰረት በሀገሪቱ በሚንቀሳቀሱ የተሽከርካሪ ባለንብረቶች ላይ የመንገድ ግብር በአዲስ የክፍያ ስርዓት ሊጣልበት መሆኑ ታውቋል። የምጣኔ ሀብት ባለሙያው አቶ ዋሲሆን በላይ እንዳረጋገጡትም ይህ ግብር ተሽከርካሪዎች በመንግስት በተገነቡ መንገዶች ላይ ስለሚንቀሳቀሱ በየዓመቱ ከመደበኛው የተሽከርካሪ ምርመራ ፖሎ ጋራ ተያይዞ በግዴታ የሚሰበሰብ ይሆናል የተባለው። በቀረበው ፕሮፖዛል መሰረት የግብር አጣጣሉ ተሽከርካሪዎቹ ከሚያመነጩትም የካርቦን ጭስ መጠን ጋራ የሚያያዝ ሲሆን ብዙ ጭስ የሚያመነጩ አሮጌ ተሽከርካሪዎችም ከፍተኛ ግብር፣ አዳዲሶቹ ደግሞ ዝቅተኛ ግብር እንዲከፍሉም ለማድረግ ታቅዷል። ይህ አሰራር በሌሎች ሀገሮች የተለመደ ነው በሚል ሽፋን የቀረበ ቢሆንም አገዛዙ ከዚሁ ግብር ከአጠቃላይ ሀገራዊ ምርት ጂዲፒ 0.2 በመቶ ድርሻ የሚኖረው ገቢን ለመሰብሰብ ማቀዱ ተገልጿል። ነገር ግን የኢኮኖሚና የፖለቲካ ተንታኞች እንደሚሉት ይህ አዲስ የታክስ ጫናም አገዛዙ ላለፉት ዓመታት ከተከተለው የተሳሳተ የኢኮኖሚ ፖሊሲና አባካኝ አሰራር የመነጨ ነው። አገዛዙ ለቅንጡ ቤተመንግስት ግንባታ፣ የጫካ ፕሮጀክት ለተባሉ ከባድ ሀገራዊ በጀት ለሚጠይቁ ቅንጦቶችና እቅድ ለጎደላቸው የኮሪደር ልማቶችም የሀገሪቱን ካዝና ሙሉ በሙሉ ባዶ ካስቀረው በኋላ አሁን ላይ የገጠመውን የገንዘብ እጥረት በዜጎች ጫንቃ ላይ ለመጫን ያቀደው አዲስ የገንዘብ ማሰባሰቢያ ስልት መሆኑ ተመላክቷል። በተጨማሪም አገዛዙ የገበያ መር በሚል ሽፋን ባካሄደው የገንዘብ ኖት የዋጋ ቅነሳና የውጭ ምንዛሬ ማስተካከያ ምክንያትም ከዓመት በፊት በባንክ ደረጃ 75 ብር ይመነዘር የነበረው አንዱ የአሜሪካ ዶላር ዛሬ ላይ ወደ 180 ብር አቅራቢያ እንዲያሽቆለቆል ተደርጓል። ይህ አይነቱ የሀገሪቱ ገንዘብ የመግዛት አቅም መውደቅ የዜጎችን ኑሮ ያደቀቃ ሲሆን አሁን ደግሞ የመንገድ ግብር በሚል የሚጣለው አዲስ ክፍያ በትራንስፖርት ታሪፍ፣ በሸቀጦችና በዕለት ተዕለት አስቤዛ ዋጋ ላይ ተደራራቢ የዋጋ ንረት በመፍጠር ህዝቡን ለከፋ እንግልት እንደሚዳርገው ተገልጿል። አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበረም። ጤና ይስጥልን።